ያው እንግዲህ ቤተሰብ መንገድ ላይ እየቀረጽን እያለ ፖሊሶች ሳይሆን ያው የወረዳው አመራሮች ምንድነው የምትሰራው ምናምን ብለው ነው የተቋረጠው። ያው በዚህም ልክ ልማቱን በምታስጎበኙበት ልክ ደግሞ እዚህ ጋር የተሻለ ስራ እየተሰራ ልማቱን የማይፈልግ አካል የሆነ የስራውን የሚያጠላሽ ከዚህ ቦታ እንደተፈናቀለ ምናምን አድርጎ የሚያወሩ ስላለ እንደዚህ አይነት ነገሮችን ቁጥጥር የሚያደርጉ ሰዎች አናግረኝ ነው። ይሄ ደግሞ ይኸውላችሁ እዚህ አረፍ ስትሉ ሽንት ቤት ሻወር ቤት ምናምን ነው ያያችሁ። እዚህ ከፈለጋችሁ አረፍ ስትሉ ሽንት ቢመጣባችሁ ተከፍሎ ሽንት የሚሸናበት ሻወር ካስፈለገ ሻወር ነው የሚወሰድበት። ይሄን ይመስላል አያችሁት። እንግዲህ በዚህ ልክ ነው በዚህ ልክ የኢትዮጵያችን እድገት እንግዲህ በከፊል ነው ያሳየዋችሁ። ያልታዩ ደግሞ ገና ብዙ አሉ። ያልተዳሰሱ ብዙ ስራዎች አሉ። እነዚህን ስራዎች እንግዲህ ቤተሰቦች እናንተ ጋር ሁኑን፣ አበረታቱን፣ ሰብስክራይብ ይደረግ፣ ላይቭ እንገባለን። ቀጥታ ገብተን ያሉትን የሚሰሩትን የሚከወኑትን ነገሮች በሙሉ እናስጎበኛለን። ለኢትዮጵያችን ሁለንተናዊ እድገት እኔም ለሀገሬ አበክራ ትሰራለች። የተለያያችሁ የኢትዮጵያ ሚዲያዎች ቤተሰብ የሆናችሁ ሚዲያዎች ሰብስክራይብ እንዲደረግ አበረታቱ። ባለችን አቅም ብዙ እውቀት የለንም፣ ግን ባለችን ነገር ያለንበት አካባቢ እዚሁ ኢትዮጵያ ውስጥ ስላለ ያለንበት አካባቢ ስለሆነ የለሙ የተሰሩ ስራዎችን ፊት ለፊት የሚዳሰሰው መቀመጫ ነው። ፊት ለፊት የሚዳሰሱ የሚጨበጡ በዛ ላይ ቴስት የሚደረጉ ስራዎች በሙሉ እውነትነታቸውን እያረጋገጠን በነገራችን ላይ ነገርኳችሁ። የተሰሩ ስራዎች ብቻ ሳይሆን እኔም ለሀገሬ እንከንም ስህተትም ካለ ደግሞ እናሳያለን፣ ግባት እንሆናለን። ክብር ለኢትዮጵያ፣ ኢትዮጵያ ለዘላለም ትኑር። ክብር ለጀግናው መከላከያ ሰራዊታችን ይሁን። ክብር ለኢትዮጵያ መንግስት እንዲሁም ለጠቅላይ ሚኒስቴር አባክያ ዶክተር አብይ አህመድ ይሁን። አሁንም በድጋሚ እላችኋለሁ ሰብስክራይብ፣ ላይክ፣ ሼር እና ኮመንት በማድረግ አጋርነታችሁ አይለይ። እንደዚህ ነው ተተክሎና ተለብቶ ብቻ ሳይሆን የሚቀረው እንደዚህ ደግሞ ውሃ ይጠጣል። ውሃው አያችሁ እንደዚህ። አሁን ይሄ የወንዝ ዳርቻ ልማት እንክብካቤ ነው። አያችሁት? ይሄ የምታዩት ቆይ ላሳያችሁ እስኪ። ይኸው አያችሁት? ቆይ አያችሁት? ይኸውላችሁ ይሄ ውሃ እያጠጣሁ ነው። እንደዚህ ደግሞ በየጊዜው እንክብካቤ ይደረግለታል። እንዳይደርቅ፣ ለአይን ማራኪነቱ እንዳይጠወልግ፣ ሳቢነቱ እንዳይል፣ የወረት እንዳይሆን እንክብካቤ ይደረግለታል። ውሃ ይጠጣል፣ ይከረከማል፣ ይስተካከላል። ይሄን ያክል ነው እንግዲህ ትኩረት ተሰጥቶ እየተሰራበት ያለው ይሄን ያክል ነው። ከዛ ደግሞ አልፋችሁ ስትመጡ እዩት። እዛ ማዶ ባያችሁት ሜዳ ተሰርቷል። ተናፍሳችሁ ይሄ የባስኬትቦል የመረብ ኳስ ሜዳ አለ። እዛ ማዶ ከታያችሁ ለመሻገር ትንሽ ያዳግታል። ከታያችሁ ማዶ ደግሞ እግር ኳስ ሜዳ ይኸው ይሄ የባስኬትቦል አለ። እዛ ያያችሁት የባስኬትቦል አለ። መረብ ኳስና ባስኬትቦል አንድ ላይ ነው። እዛ ጋር ደግሞ ይኸው ኳስ የሚጫወቱ ውስጥ ታያችሁ ከሆነ ማለት ነው ትንሽ ለመሻገር ያዳግታል። ውስጥ ኳስ የሚጫወቱ አለ ይታያችኋል። እንደዚህ ነው። ከዛ እዚህ ደግሞ ካፍቴሪያ ተዘጋጅቷል። ኳስ ተጫውተው ምን ብለው ሲጨርሱ አያችሁት? እዚህ ካፍቴሪያ አለ። እዛ ማዶ ሻወር ቤት፣ ሽንት ቤት አሳይቻችኋለሁ። እዚህ ደግሞ ይኸውላችሁ ይሄ የምታዩት ካፍቴሪያ ነው። ከኳስ በኋላ ከሻወር በኋላ መጥተው እዚህ ቁርስ ምናምን መመገብ ለሚፈልጉ ሰዎች ይሄን ያሉ የኔም ለሀገሬ ወዳጆች በሙሉ በሶስት ፓርት ነው ያቀረብኩት። እንግዲህ አንድ ላይ ማድረግ የምችል ከሆነ አንድ ላይ አደርገዋለሁኝ፣ ካልሆነ ግን በሶስት ፓርት አቀርበዋለሁኝ። ወዳችኋለሁኝ። ኢትዮጵያ በልጆቿ ታፍራና ተከብራ ትኑር። ጀግና ክብር ለጨዋውና ለጀግናው መከላከያ ሰራዊታችን ይሁን። እንዲሁም ደግሞ ይሄንን እያሳኩ ያሉት የአዲስ አበባ መስተዳድር
ክብርት ከንቲባ አዳነች አቤቤ ከነ ካቢኔያቸው ምስጋናና ክብር ይገባቸዋል። ከዚህ ቀጣዩን ሌላኛው ጊዜ አቀርባለሁኝ። እስከምንገናኝ ድረስ በሌላ መንገድ እግዚአብሔር ኢትዮጵያና ሕዝቦቿን ይባርክ። ወዳችኋለሁ። ሰላም ሁኑልኝ።